ليش مو ይቀበሏቸዋል ደስ ያላቸውን ይገላሉ ያርዳሉ የቤት ሰራተኛ አድርገው ያስቀምጣሉ አሁን ደግሞ የምነግራችሁ እነዚህ ሴቶችን የምታውቁ ሰዎች ካላችሁ ቤተሰቦቻቸው ይመች የሚባለው ስለሆነ እዛ ጋር የሚያሸጋግራቸው ወይንም ሂውማን ትራፊኪንግ እየሰራ ያለው እሱ ስለሆነ እሱ ነው ተጠያቂ ያለው በሸዋ አካባቢ የምትገኙ ወጣቶች እንዲሁም ፖሊስ እንዲሁም የህግ አካላት ይሄንን ላይቭ የምትከታተሉ ከሆነ እባካችሁ ይመች የሚባለው ሰው ላይ እርምጃ እንዲወሰድ ሁሉ የበኩሉን አስተዋጽኦ እንዲያደርግ የምንፈልገው እና እዚህ ጋር የተቀመጥነው በጠቅላላ እንዲሁም ብዙ ሰው ሀሳቡ ይሄ ስለሆነ እነዚህ የተለያዩ ህፃናቶች በጣም ህፃናቶች ናቸው እድሜያቸው በጣም ትንሽ ቀስ አርገ እነዚህ የምታያቸውን በጠቅላላ በይመች መልማኝነት በህገወጥ መልክ ወደ የመን ትሄዳላችሁ ተብለው የተገደሉ የታገቱ የተደፈሩ የት እንደደረሱ ያልታወቁ ሴቶች ናቸው እቺ ከጅዳ ወደ ልክ እንደሃና ከጅዳ ወደ ኢትዮጵያ ለገባ የዛሬ 2 አመት ከሁለት ኢብራሂም ትባላለች የገምዛ ልጅ ናት እቺ ሸዋ እቺም እቻለች በህይወት ለመኖሯ ማረጋገጫ አለ እዛው እነ ሃኒ ጋር ነው አለች እቺንም የደበለቀ እቺ ራሷ አስረግዞ አገር ልኳት ተመልሳ ትመጣ ድንበር ላይ አስገድሏት ይሁን ምን አይታወቅም ታግታ ነው ዙሮ ታግታ ነው ሙታለች ተብሎ ለቤተሰቦቿ ተነግሯል ይሄ ልጅ ይመችል እሱ ራሱ ነው ይመስለው አንተ አላህ ያሳድገው ምን እናረጋለን በዋነኝነት የይመችን ፎቶ አድርገው ፕሊስ ሪከርድ አድርጉ ሪከርደሮች ሪከርድ አድርጉ በደንብ እንዲታወቅ ይሄ ግለሰብ ይመች ይባላል የሚኖረው ሳውዲ ነው ተቀማጭነቱ ሳውዲ ነው ደላላ ነው ሸዋ አካባቢ ሴቶችን በጠቅላላ እየሰበሰበ ወደ ሳውዲ ወስዳለው በሚል ምክንያት በየመን በኩል እንዲሄድ እያደረገ የሚያስገድል የሚያስደፍር እንዲሁም ሴቶችን የሚሸጥ ሰው ነው ስለዚህ መላው ኢትዮጵያውያን በሀገር ውስጥ ያላችሁ በውጭም ያላችሁ ተባብረን ይህን ሰውዬ ወደ ህግ እንዲቀርብ እንዲሁም ቤተሰቦቹን አድራሻውን የምታውቁ ሰዎች አሁንም መኳለ እዚህ ጋር ያለነውን በጠቅላላ መጻፍ ትችላላችሁ ይሄ ሰውዬ ነው ዋነኛና ዋነኛው በሸዋ የዘር ማጥፋት እያጠፋ ያለው የሸዋ አንድ ጊዜ ይሄ በተጎኖ አሉ ሸዋ አረቢት ፎቅ የሰራ ባለ ማን ነው ስሙ አይያዘኝም የኔ የሃናን አባት ወንድም ነኝ ወይም ደግሞ አጎት ነኝ በማለት ሽመግላለሁ ብሎ ያም ቀንደኛ ደላላ በሸዋ ወጣቶች በሸዋ ልጆች ደም ሸዋ አረቢት ላይ ፎቅ ቤትና ምንድነው ይገን ያለው ቡቲክ ነበረው ብለዋል ማን ነው ማሲም ነበረው ታዘብ የሚባል ታዘብ ነው ታዛቢ የሚባል እንግዲህ እዛ ውስጥ ገብቶ ሲፈርድ የነበረ ምን አገባችሁ በእኛ በሸዋ እያለ ጭራሽ የጎጥ ስም እየጠራ እውነቱ እንዳይታወቅበት ሲያደርግ የነበረ ይሄ ታዘብ የሚባል ሙሉ ንብረቱ ፋርማሲውም ፎቅ ቤቱም እንዲወረስ ሙሉ ታዛቢው አዳሙ በደሃ ደም ነው የሰራው በእነዚህ ልጆች ደም ነው የሰራው ቀጥል የታባ ይሄኛው ፎቶ የይመች ነው የእንትና አይደለም ሚስ አንደርስታንዲንግ እንደ ለሁሉም እኔ የሁሉም ኢትዮጵያዊ ነው ይሄ የሁሉም የኢትዮጵያዊ አጋቾቹ ደግሞ ዋነኛው ደግሞ እኔ ወንድማማቾች ተከለይና አንኛው ስሙ ባላ ነገር ሳይድ ይሄንን እሺ ልጨር በአማርኛልና ተቀጣያለሽ እነዚህ ደግሞ ትግራይ ክልል ወቅሮ የተወለዱ አሁን የመን ድንበር ላይ በሪያድ በጅዳ ያሉት ደላላዎች አከፋፋይ ናቸው እነዚህ የገደሉትን እየገደሉ የደፈሩትን እየደፈሩ የተረፈውን ወደ ሪያድ ወደ ጅዳ ወደ መካ የሚያከፋፍሉ በጣም አደገኛ ለሰው የማያዝኑ ጨካኝ አረመኔ ተክለይ እና ወንድሙ እንዳውም እነሱ ጋር የሚሰራ አህመድ የሚባል የሸዋ ልጅ
የመኮይ እንዲሁም ደግሞ አንድ የሸዋሮቢት ልጅ አብረዋቸው ያሉ እነዚህ ናቸው። ቀጥይ። ኦኬ አመሰግናለሁ። ስለ ተክላይ ያው አንዴ በአማርኛ በደንብ ስለ ተክላይ እኔ ላውራሽ ሰይድ በማርያም አንዴ። ተክላይ ማለት ምድር ላይ ማለት የሰይጣን አየር ማረፊያ የሆነ ሰው ነው። ከትግራይ ነው እሱ የሚጀምረው። የትግራይ ሴቶችን እየሸጠ ከወሎ ከሸዋ ሙሉ የኢትዮጵያን በየመን በኩል የሚሄዱ የተክላይ እጅ የተክላይ በትር ያረፈባቸው ናቸው። አንደኛ። ሁለተኛ ነገር ደግሞ ይመችና ተክላይ የአንድ ሳንቲም ሁለት ገጽታዎች ናቸው። ጨካኞች አውሬዎች ናቸው። እነዚህን አውሬዎች እዛው የመን ላይ ኢቭን የምትኖሩ ንጹህ ደላሎች ካላችሁ እነዚህን ከውስጣችሁ አስወግዷቸው። በቃ እኔ ይሄንን ነው የምለው ቃል በቃል። አብዝለለኩም ምናልባት ትግርኛ ተናጋሪ ኤርትራውያን ተጋሩ ለማለት ነው። ዋላ መሃሩ ለትግርኛ ልትሰምዑ ነው ይቆምጡ። ተክላይ ማለት ከትግራይ ጀምሮ ደቃ አዱ የምህር አምሃራ ክልል ኦሮሚያ ክልል ከሁሉ አድ ላወሰደ አጓላት ለዓመፀ ላደፈረ ላሸጠ ልነብር አውሬ እዩ ልዝቆ ለአዝ ትፈልጡ ተጋሩ ተሐሊኩም ሁሉኩም አብ ሱዑድ ትነውሩ አብ የመን ትነውሩ ጹሪያት ተጋሩ ጹሪያት ደላላ ማለት ሰብሰብ ናሰስ እና ልስምዕኩም ደላላ ተሐሊኩም ልዝሰዚ ወይ ካው ቅድሜሆም አውግድዎ ወይ ደግሞ እንደ ዋላ ረሽኑ ዋኔ እንደ ይፈልጢ ናዝ ጭካኔዘ አውሬ ለሃና አጊቱ እዘን ሁሉ ለራፉሞም ደቃንስቲዮ ካውሽዋ ካዋምሃራ ክልል ካወሎ ካው ትግራይ ካልተፈላለየ ዓዲ አጓላት ለዓመፁ ልወስድዮ እዚአቶም ብሄር የብሎሚ ሃይማኖት የብሎሚ ዓዲ የብሎሚ። ስለዚህ እነዚህን ሰዎች የምታረጉትን አድርጉ። እዛ አካባቢ ያላችሁ አውሬዎች ናቸው። ይመችና ተክላይ ማለት ምንም ቃል የማይገልጻችሁ ምድር ላይ እንደናንተ አይነት ከናንተ ቅዱስ ሚካኤል የረገጠው ሰይጣን ይሻላል። እናንተ ማለት የሰይጣን አየር ማረፊያ ናት። ሃናን እስክታመጣት ድረስ ግን ሙሉ ዘር ማንዘራችሁ አይቀርም። ገና ይቀጥላል። ሚኪን አስገቡት። ገና ብዙ ይቀጥላል። በዚህ ላይ አሁን ለታ ደውሎ ይውላችሁ አሁን ለታ ደውሎ የሆነ ሲዝት የሰማሁት አደም ገርፋ የሚባል ደላላ አለ ደግሞ የመን ላይ አንድ ጊዜ መበሉ አደም ገርፋ የዛሬን 15 ዓመት የመን ላይ በፍርፋሪ ቂጣ ተጣልተን በጫማ ፊቱን መትቼዋለሁ ያውቃል። ዛሬ ደላላ ሆኖ ህዝብን እያመሰ ሴትን እየደፈረ የሚገኝ አሁን እሱንም ፎቶ በቅርብ እናመጣዋለን። አደም ገርፋ የሚባል ያቀኛል በደንብ አድርጎ የመን መላሒጥ የምትባል ቦታ ላይ የየመን ኩብዝ ስንቃማ የሆነ የገርባ ልጅ ቀምተህ በልተህ ምን እንደሰራሁ ታውቃለህ። አንተ አውለታ ደውለህ እንድርስ ማሩ ላይ ደውለህ እንድርስ ማሩ ሚዮት አደረገ ድምጽህን ሰምቼዋለሁ። የመን ላይ ፈላጭ ቆራጭ ሴቶችን በመድፈር ወጣቶችን አካላ ጎዶሎ በማድረግ ብዙ መረጃ ሰምቻለሁ። አደም ገርፋ ይባላል። ያ ገና አንለቀው ነሪበታል። እቺኛዋም ለኔ ተላከልኝ ነች። እቺም ልጅ በእነሱ ቪክቲም ነች። እዛው የመን ላይ ታግታ የት እንደደረሰች አቁም ቤተሰቦች እህት ነው የላከችልኝ ለኔ። የገጠር ልጅ አይመጣም። ስልኩን እንስጥ ለፖሊስ ስጡኝ እኮ የምን እርምጃ የምን መለማመጥ ነው? በቃ ስጡ። የምን መለማመጥ ነው? ሚኪ የምትጠይቀው አለ። ከሞኬ ጋር አውርተን መወሰን ካለብን እንወስንበት። መጥቶ እውነቱን አንድ የማይናገር ከሆነ የመጨረሻ ምርጫ የምትሰጠው ለመሲ የሚደውልላት ከሆነ አሁን የገጠር ልጅ ይደውልላት፣ ካልሆነ ለሞኬ ቁጥሩን ስጠው። በቃ ይዝዳን እንዴ! ከዚህ በላይ ምን ይሆናል? ሌላም ሴቶች አሉ፣ አሳያቸዋለሁ። ሆልድ ኦን ብዙ ሴቶች አሉ እያሉ እኮ ነው። ሚኪ አንድ የምታስተላልፉትና የሚሰማችሁ ከሆነ ይምጣ። ኦኬ የገጠር ልጅ የሰማ ከሆነ አንደኛው ስልኬ ለምን ያጠገብ አሞራ ወሰደችው ልጅቷ። አንተ ሰይድ የጧቷ የትግራይ ልጅ እሷንም ፎቶዋን አድርጉ እሺ። እኔ አንዱ ስልኬን ልጅቷ ይዛው ሄደች። ያው እቺም ልጅ እያያችሁ ነው እኔ የምለጠፈው። እቺም ልጅ የቀድሟ ልጅ እህቷ ነው የላከችኝ። አንተ ቆነጃችሁ ምን ቀርቷል? ጎበዝ ብሬክስን አስገቡትና በአረብኛ ይናገር። ሁሉ ነው አሁን የሚላክልኝ። ቆይ እሺ ድጋሚ
እቺም የሸዋሮቢት አመቷ ከወጣች እየሰማችሁ ነው። እቺም የሸዋሮቢት ነች። 3 አመቷ ከወጣች ታግታ ማለት ነው። 3 አመቷ። እነዚህ ሁላ የነ ይመች ቪክቲም ናቸው። የነ ይመች እየመለመሉ የሚያስወጧቸው ናቸው። ይቀጥላል። ريدو ملك لاستلالف ناتنا قلعت كأن دحر حواتكم تتحازخم تهلون دهيوم زي تفوتوا تهلكم ولا مفرار فيديوز بس حكم دحر تاني نايتم حواتكم فوتون شو من أدراش شو من استوردوا العدد كوي يشوا مبرك وي وياك اللي ياقتاتن فوتو لك هولنيا اوكي لاكله እቺም እኔ ሰያ ወደላ ልጅ ሸዋ ላይ ምንም የቀረ ሴት እኮ የለም። ሸዋ ላይ የቀረ ሴት የለም። እያንዳንድ ልጆቻችሁ ሞቱ ጠፉ የተባሉት የሸዋ ማህበረሰብ የሸዋ ገበሬ ይመች የሚባልን ቤት የሚባል አሁን ያያችሁት ፎቶ ተመልከቱ። ሙታለይ ብሎ ለቤተሰቦቹ አርድተዋል። ግን አጋቹ እሱን ፎቶውን አይታችሁት ቀጥል። ይቅርታ በጣም ስላስቆምኩ ቀጥል። እሺ አቦዘልኩም ዓለም ኩንኩም እንድሕር ካብ ስድራኹም ዋላ ኣሕዋትኩም ሓፍትኩም ኣይኹኑ መተዓቢትኩም ደቂ ዓድኩም ደቂ መንደርኩም ይኹኑ ኣብ የመን ኣብ ስዑድ ዓረብ ጠፊኦም ብደለልቲ ዝተዋህሉ ድሃዮም ዘይብልኩም ዋላ ጭምጭምታ እንዳሃለዎ ሞይቶም ተባሂልኩም ሰማዕኩም ዋላ ጭምጭምታ ዘለኩም ሰባት ኩላኹም ናይ ኣሕዋትኩም ድዩ ዋላ ናይ ሓፍትኩም ናይ ዘለኩም ፎቶ ጠፊኦም ዝተዋህሉ ሕብረተሰብ ብምሉእ ህዝብና ሓደ ብሓደ ፎቶ ናባና ለኣኹ ህዝቢ ናብ ሚድያ ክንውፅሖ ኢና ካብኡ ብሕጊ ዝፍር ብሕጊ እሺ እኔም በትልቁ ታረገኝ እኔ ሌላ አዳዲስ ኢንፎርሜሽኖች ይዤ መጥቻለሁ። አንዴ ቆይ የሸዋው መብረቅ እኔም በትልቁ አርጋት በትልቁ እቺ ልጅ አጎቷ ልጅ ነው የላከችልኝ። ሞታለች ብለው መርዶን ካረዱ ጀስት 2 ወር ከ20 ቀኗ ነው ሞታለች ከተባለ ማለት ነው። የሸዋ ህዝብ እቺም የሸዋ ህዝብ በዚሁ ነው መልእክት ማስተላለፍ ፈልጋለሁ። አንዴ ቆይ እኛዋ አስረግዟት መልሷታል የተባለች ልጅ አትመስልም። ያጎቷ ልጅ ነች። መግባትም እችላለሁ ብላኛለች። እቺ ልጅ ኖ ትመስላለች አትመስልም። ቅድም ልትወልድ ኢትዮጵያ ገብታ ስትመለስ ተገደለች አትባለች ልጅ አትመስልም። እቺ ልጅ መስላኛለች። እዚህ ጋር ጌጥ ያደረገችው ልጅ መስላኝ ነበር። እያመሳሰልኳቸው ነበር ቅድም። እቺ ልጅ ያጎቷ ልጅ ነች። እንግዲህ ኮንታክት ያደረገችኝ 2 ወር ከ20 ቀኗ ነው ሞታለች ብለው ልከውልኝ ያጎቷ ልጅ ነኝ ነው። ቋራ ሌላም አለ ይሄው ወይስ በደንብ እንድታምኑ የሸዋሮቢት ልጅ ነኝ ሞታለች ብለው ካስረዱን 2 ወር ከ20 ቀኗ ነው ያጎቷ ልጅ ነኝ። ላይ ገብታ ማውራት እንችላለን። የሸዋ ወጣት እንግዲህ ይሄን ሰውዬ ዝም ካላችሁት የሸዋ በዚሁ አጋጣሚ እኔ አሳይቻታለሁ። በዚሁ አጋጣሚ ትክክለኛ ማስረጃ ሳያሳዩአችሁ ልጆቻችሁ ሞተዋል ብለው በደፈናው የነገሯችሁ እነ ይመች አግተው የመን በረሃ ላይ እየተጫወቱባቸው ነው። ትክክለኛ ማስረጃ እስካላመጡ ድረስ በዛች ሰዓት ልጆቻችሁ በህይወት ሊኖሩ ስለሚችሉ የደላሎቹን ቤተሰቦች ይዛችሁ መጠየቅ ትችላላችሁ። ይሄ ነው መልእክቴ። ሸዋን እንደ ሸዋ አሰድቧል ይሄ ይመች የሚባለው። በዛ አካባቢ የምትንቀሳቀሱ ኃይሎች ሸዋን ማስከበር አለባችሁ። የሸዋን ስም አጠልሽቷል፣ አዋርዷል። የሸዋ ባህል ወግ ብሎ ሽምግልና ብሎ የተጫወተውን ነገር በሪከርድ ሰው ስለሚፖስተው ታዩታላችሁ። እርምጃ ውሰዱልን። የመንግስትም ኃይል ሌላም እዛ አካባቢ የምትንቀሳቀሱት እባካችሁ ፍትህ ለእህቶቻችን። እስኪ የሚጣ ጠይቂያት እስኪ ልጅቷ አሁን ያመጣሻትን ፎቶ ስሟ ማን ነው? ሶስና ወይ እመቤት ነው ስሟ? እሺ እነዚህን አይዋቸው። እነዚህን የተጉለት ቆይማ አንድ ደቂቃ። እነዚህም የሸዋ ልጆች ናቸው። ድንበር ላይ ሲደርሱ ሞተዋል ተብለው ነው። ምንም መረጃ አልተሰጣቸውም። ብቻ ድንበር ላይ ሆነው ሞተዋል ተብለው ነው። የሸዋ ልጆች ናቸው። ይሄ ሁሉ የይመች ስራ ነው።
እንግዲህ ይመች ቤተሰቦቹ ንብረቱ ላይ ሂዱበት። የዛ አካባቢ ያላችሁ ሰዎች እቺ ነች ልጅቷ እዚህ የሸዋን እኮ አንተ የዘር ማጥፋት እኮ ነው እያደረጉባቸው ያሉት። የዘር ማጥፋት ሌላም አለች። ኧረ ሌላም አለ እኮ ሌላም አለ። ያው እቺ ልጅ አለች። ህፃናቶቹ ነው እንደዚህ እያደረገ የሚገኘው። አሁን የማሳያችሁ የሸዋ ልጆችን በይመት ተመልምለው በየመን የሚሄዱ ሌላም አለ ሌላም አለ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ይኸው ይህችም እንደዚሁ ሚጣ በሜሴጅ ልኬልሻለሁ። ደላላ አግቶብናም ብለው ቤተሰቦቿ እያለቀሱ ያለች ልጅ የሸዋ ልጅ እዚሁ አሁን ልከውልኝ ልኬልሻለሁ በሜሴጅ በኖርማል ሜሴጅ በቲክታክ ሜሴጅ ተላክልኝ አለው። ያ ቆያቸዋለሁ ላሳየሽ በደላላ የታገተ ሙሉ አምጧቸው። ታንክ ዩ። እሷ ነች የሸዋ ልጅ ናት። ደላላ ይዟት ቤተሰቦቿ ይዘውብን እያሉ እያለቀሱ የሸዋ ልጅ ናት እሷ። ስለዚህ እነ ይመች ተመልምለው እኔ እመቤቴን ራሴን እያመመኝ ነው። በቃ የሸዋን ልጆች የሚያግዝ ሰው አለ ከዛ እየተቀበለ የሚያጸዳ አለ ሆን ተብሎ ማለት ነው። የሀና ጉዳይ ለብዙዎች እንባ አባሽን የሆነችልን እና በዚሁ አጋጣሚ ልጅቷን በህይወት እስካላመጣችሁ ድረስ እኛም የምንወስደውን እርምጃ በተግባር እንቀጥላለን ማለት ነው። ምድር ላይ ሳውዲ ተጀምሯል ኦልሬዲ። ይሄም ልጅን የምታውቁት ካላችሁ የማጀቴ ልጅ ነው። እሱም 3 ዓመት ሆኖታል ተጠፋባቸው። እዚሁ የመን መንገድ ላይ የማጀቴ ልጅ ነው። ሙሉ የአማራ ልጆች እባካችሁ ድምጽ ሁኑን፣ እባካችሁ ድምጽ ሁኑን። ሙሉን የአማራ ክልል ልጆች ቲክታክ ያላችሁ አልፎ ተርፎ የትግራዩ እየሆነና ያለ ነው። ስለዚህ በራሳችን ልጆች የራሳችንን ልጆች እያስበላን ነው። እንግዲህ የእሱን ቤተሰቦች ተይዘው መናገር ካለባቸው ይዛችሁ አናግሩልን። እዛ አካባቢ ያላችሁ ሰዎች እያናገርናችሁ ነው። እባካችሁ ፍትህ ስጡን። ህዝቡን ለ20 ዓመት ፈጁት። በባህር በደላላ ባጋች በሽፍታ መሀል መቀመጫቸው ሸዋሮቢት ነው። የደላሎቹ ፎቅ አንዴ ሸዋ ልጅ ትቀጥላለህ። አንዴ ስላለን እንካ ስሟ ብርሃኔ መሸሻ ይባላል። መሸሻ ወልደ መስቀል ይባላል። ትውልድ ቦታዋ ሰሜን ሸዋ ምንድን ነው የሚባል? ቆይ እንደዚህ ላንበበው እንዴት አርማንያ ነው የሚለው። አርማንያ ደላላ ስጠይቃት የጠፋችው ብላ ከነስልኩ ነው ያስቀመጡት ቤተሰቦች። አርማንያ ይላል። አርማንያ እቺም እንግዲህ ሌላኛዋ ሸዋ ልኬልሃለሁ። ሸዋ ልኬልሃለሁ። ደግሞ አንድ ፎቶ ልኬልሃለሁ። ግባና ያው በቴሌግራም የሚያጸዷችሁ ይሄንና እዚህም ኧረ በኢየሱስ ስም ኧረ በኪዳነ ምሕረት ቆይ ቃል በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ቆይ ሌላም ማሳያችኋለሁ። ሌላም ብዙ ፎቶ አለ። ስንቱን አሳይቼ ስንቱን እንደምትሆን መድኃኒዓለም ያውቃል። ብቻ ይቅርታ ያላሳየውላችሁ ካላችሁ ልካችሁ እቺም እንደዛ አድርጌዋለሁ። እቺም እንደዛ መሀል ሸዋሮቢት ላይ ፎቅ ንግድ ተሰማርተው እየኖሩ ነው። እንግዲህ ደላሎቹ ይሄን ሁሉ ህዝብ አስጨርሰው። ስለዚህ ፍትህ ስጡን። ማንኛችሁም እዛ አካባቢ ፍትህ የምትሰጡ ሰዎች ፍትህ ድንበር ላይ ነው የቀረችው። እዛው ድንበር ላይ 2 ዓመቷ 3 ዓመቷ እያሉ እንደዚሁ ሙታለይ ብለው አስረዱ። እንደዚሁ ደላላዎች አስቀርተዋት ነው። ሌሎች ወደ መኪና ሲወጡ እሷን አስቀርተዋት ነው። እንደምታዩት ሰያ በዋትስአፕ ያለው የተላኩ እዚህ አልቀረቡ ያየኋቸው ሚኪ ልጅ ምንድን ነው? ምን ነው ስለበት
ያለችው ያቺ የጠዋቷንም ልጅ የትግራዋንም ልጅ ለጠፋት በእነ ይመችና በተክላ እጅ ያለችው ያኛውን ስልክ በሜሴጅ ላኪልኝ። በፊት ስልክ ያኛው የለም ሰይድ ጋር ሰይድ ስክሪንሻት አድርገናል። ሰይድ ይልክልሻል። ቲክቶክ ሜሴጅ ላኩልኝ። እንዴ አጸዱት እኮ ህዝቡን እንዴ አጸዱት እኮ የመን በረሃ ላይ እየረገፈ ያለው የትግራይና የአማራ ልጆች አጥንት ነው። በቃ የሚሄዱት ከወሎ እቺኛዋ ልጅ አንዴ መሲል ነገር እቺኛዋ ልጅ የቀድሞ 9 ወር ያደረገችው ልጅ ነች። መዓዛ ገብረመድህን ትባላለች። የተወለደችው አስመራ ነው። ገባችኋ? መዓዛ ገብረመድህን ትባላለች። 9 ወር ሙሉ ከሱ ጋር ያለችው እቺ ነች። ከተክላይ ጋር ያለችው ማለት ነው። ብር 10,000 ብር ካልከፈልሽ ቆዳዋን ገፍፌ ልክልሻለሁ ያላለች እቺ ምንድን ነው? ላኩትኝ ጋይስ ናትና ዘለኹም ናባይ ላኩ لسايد لسدادلو شي ببروفايل للو قطري سدادلو لسايد لسارة لموني لبريك سلا سدادلو أنا تحدث الكاو إذا سلا ليلو ሚዩት ነው ሰየው ሚዩት ነው። ስሟ ማን ነው የሚለው? አቤኮን ተኩኒ ሶስተኛ አቤኮን የሚለው ማለት ነው። ሙሉ ዮርዲታይ ሙሉ ነው የሚለውና የት ሆነ ያለሽው 3 አመት ሙሉ ነው የሚለው። አይዋ እንግዲህ ተመልከቱ። እንደነዛ አሉ ልጃገረዶች በደላላ እየሄዱ ቀይረው ወንዱንም ሴቱንም ማለት ወዲህ ማዙሩት እሺ በትልቁ ያረገው ይብቃና ብሬክ ተራ እንስጥ። በትልቁ አይሻልም? እሺ ይሄም እንደምታውቁት በዙ በየመን ውስጥ የጠፋ ነው። በድንበሩ የጠፋ መሰለኝ ምን በጣም ብዙ ነው። እቺም ፈጣሪ ያለ የለንም። ኧረ ቆይ 120 ሚሊዮን የሚባለው ውሸት ነው ማለት ነው። ያቺም እቺን የመሰለ ቆንጆ ልጃገረድ ተመልከቱ። ጉዱ በነገራችን ላይ በዛ ድንበር ለመንጣትም ያሰበ አስቦ ይንጣ። ካሁን በኋላ አናዝንም። እኛ ይሄን ቪዲዮ የምናሳየው አሁን በዚህ መንገድ ለመንጣት የምታስቡ ወገኖች በተቻላችሁ በህጋዊ መንገድ ዱባይም ሆነ ኢማራትም ሆነ ማን ነው ዱባይም ሆነ ሳውዲም በህጋዊ እንድትሄዱ ነው። ይሄ ሁሉ ወጣት የበላ ሀገር ነው፣ የዋጠ መንገድ ነው። ይሄው እንግዲህ ተመልከቱ። ልጅ ፎቶ እኮ አሳይቼዋለሁ አይደል? አሁን ወይ አሳይተሽዋል? አምጣው ቅድም ያልኩት ይጨርስ። ብዙ ነው። ይሄ ሁሉ ወጣት ባህር ላይ ቀረ ተብሎ የተነገረው ህዝብ ውጭ ላይቭ ላይ እየተከታተለ ያለ ሰው በትንሹ ብቻ እየላከ ምን ያህል የኢትዮጵያ ወጣት እንደወጣ እየቀረ እንዳለ ታዘብ ይቻላል። እና በጣም ይገርማል። ሰይድ ለአንተ ጥያቄ አለኝ ወይ ደግሞ ለአንተ የሸዋው መብረቅ ይተዋል የትኛው ይሄኛው መሀል ላይ ያለው ይሄ ኧረ እኔ አልለጠፍኩም። ማን ነው የለጠፈው? መቼ የለጠፈው ሰው የለም? ዛሬ የለም። እዚህ አልተለጠፈም። አሁን ይፋ አይደለም እንዴ? ኖ መሲ ምን ለጥፈው ምን ለጥፈው ማን ለጥፈው? የትኛው ይሄኛው ልጅ ቆይ ነው ትልቅ ያለው ይሄኛው ልጅ ማን ለጥፈው? እንጃ ማን ነው? አቡፋን ነው ሚት ነው ያለው። ይሄ አልተለጠፈም። እስካሁን አላየነውም። በኢሳሚታ ቀስ አድርገሽ አጥፊ ፎቶውን። እሺ ካልተለጠፈ የሆነ ነገር ከሌለው ዝም ብላችሁ ሰው ንጹህ ሰው ሆነ እሺ ቀጥል። በትልቁን እሺ ጨርስ እንጂ ጨርስ። የሸዋው
ይሄ የተሳሳተ መረጃ ተናግሬ ነው እኮ ቆይ አንድ ጊዜ ስላቁሙ እነዚህ ልጆች ወሎ የመቅደላ አካባቢ ልጆች ናቸው። ቪዲዮዋቸው ኧረ ጎበዝ አትደውል በእናታችሁ እንደው እኔ ምን ደርስ ምን አደርግላችኋለሁ ራሱ ልቤን ከማድረግ የተሻለ ቆይ ላሳያችሁ የእነዚህ ልጆች ግፍ ማለት ነው። እነዚህ ልጆች ኧረ በፈጣሪ ያለክ እስቲ ቆይ ሰይድ አንዴ በትልቅ ውስጥ አድርገኝ። እሺዋው ጨረስ። እሺ ቀጥልሽ። አውራ ይሄ የምታዩት ከድር ጀማል ከቃሉ ወረዳ ይቺ እንደምታዩት ኤለን ደምሰው ተጠፋች ከ6 ወር ይሆናታልና ተቆጣጣላችሁ ይላል። የራያ ቆቦ ልጅ ቢኒያም ሞላ ይሄም የልጆች አባት መንገድ ቀርቷል ፈርሻ ሲደርስ ደህና መጥቶ ድምፁ ጠፋ አለ ሞተ የለም። እንደምታዩት ይሄ የቆቦ ልጅ ነው የራያ ቆቦ ልጅ ማለት ነው ቢኒያም ሞላ። ጀባጅብ ስንት ወጣት እዩት። ይሄም ወጣት እንደዛው ቅድም ተልካለች መሰለች። በእናንተ ደግማችሁ አትላኩ ጋይስ፣ ደግማችሁ አትላኩ። እነዚህ ደግሞ ያው እንደምትመለከቷቸው ሰላም ብሬክስ ዛተን ደፍሮም አውልዶም ይደርበይ ወንደሬ ደፍረው አስወልደው የጣሏቸው ናቸው እያሉ ነው። እነዚህ ደግሞ እነዚህ ብሬክስ እነዚህ እንትን ናቸው የመቅደላ ልጆች ናቸው። እየለመኑባቸው ነው። ጭራሽ ልመናም ቪዲዮ ሁሉ አለን ያንን ፖስተዋል እንችላለን። ይቺ ደግሞ መብራቅ ትባላለች ከትግራይ ክልል አድግራት አካባቢ ደንበር ላይ አንዴ ሞታለች አንዴ ተደፍራለች። ብዙ ነው የምንሰማው። ቤተሰብ ከተነገራቸው 2 ወር ሆኗል ማለት ነው። ኦኬ ይቺ የምትመለከቷት በተመሳሳይ የራያ ልጅ ማለት ነው። ጸጋው አየለ ሰሜን ሸዋ ሜዳ ወረዳ ጠባቢት ቀበሌ ሳያ አሳሪ ከአሜሪካ ስልክ እየተደወለልህ በዚህ ጉዳይ ቢቢሲ ጋር እናገናኝ ከጀርመን ድምጽ እያሉ ነው። ስልኩን አንሳ። እሺ ዩኒ ነው በቴሌግራም እኮ ነው ቢዚ ምን ነው አንሳለት ያለ ይሄ ሁሉ ያላሳየኋችሁ ነገር ናቸው። የሸዋው የላኩልን ዳውንሎድ አድርገው ሲጨርስ ኔክስት ትመጣለህ። አርጋለሁ ፎቶውን ዳውንሎድ ላሳየህና እኔም ስራ ልገባ ነው። ፎቶ ብቻ ያጎቴ ልጅ የጠፋ ምናልባት ሰበብ ነው ይሄ ራሱ ይሄም የሰፈሬ ልጅ ነው እዛው ድንበር ላይ ሞቷን ተብሏል፣ ግን እርግጠኛ አይደለም። የወልደ ልጅ ነው ስሙ ሻምበል
ገዝሙ ይባላል። ከጠፋ ከ5 ዓመት ነው ይላል። እባካችሁ በዋትስአፕ የምትደውሉ ሰዎች ረፉ። ማንም አይመልስላችሁም ዋትስአፕ ላይ። ይሄም የምትመለከቱት ልክ እንደዛው የራያ ቆቦ የሮቢት ተወላጅ ነው። እናቱ ሀዘን ላይ ናት እያሉ ነው። የመስጠን ልጅ ነው። እዚህ ጋር ተመልከቱት 4 ወር ሆናት እያሉ ነው። ጦይባ መሐመድ አወል ወረባቦ ቀበሌ የ014 ልጅ ናት። ላላውና የግራናው ልጅ ይባላል። ደግሟት ሞተች አሉ። መረጃ የለም። አብሯት ያለው ደግሟት ናት። እንደወረደ ነው እያሳዩዋቸው ያሉት ነው። ይሄ ልጅ ራያ ቆቦ ሮቢት ነው የሚኖረው። ከሀገር ከወጣ 3 ዓመት ነው። የድንበር ብር አስገቡ ተብሎ ገብቷል። ከዛን በኋላ ድምፁ ጠፋ። እንደምታዩት ይሄ ማለት ነው። እነሱ ፎቅ ምን ሰርተዋል በዚህ ብር? ያለው ልጅ ይሄ ልጅ ብር እየላኩ ነው ቤተሰቦቹ። ሰያ ቅድም እንትን ብዬ ነበር። የጎጃም ልጅ ነው። ብር ይልካሉ። ቡታጅራ ልጅ ነው። 5 ዓመት አለፈው። በየመን ሄዶ ነበር። ይሙት ይኖር አናውቅም። ሸረፍ አህመድ ይባላል። እንደምታዩት ይህች እህታችን ደግሞ የሸዋ ጣርማ ቀበሌ የትውልድ ቦታዋ እባክህ አባቷ በሷ ጉዳይ አብዷል። ሳላረጋቸው ነው። በትልቁ አርገኝ አንዴ ሁላችሁም ፖስቱት በአረብኛ በእንግሊዘኛ እንዲሰሙ የዛ አካባቢ ባለስልጣኖች እባካችሁ። ይሄው እነዚህ ልጆች ሰያው በትልቁ አርገኝ እቺም ልጅ በነ ይመች እየተመለመሉ ነው እንትን እያሉ ያሉት። በነ ይመች ተመልምለው ነው እየጸዱ ያሉት። የት እንደገቡ አይታወቅም። ሰያው አንዴ በትልቁ አርገኝ ለዚህ ልጅ እናቷ እያለቀሰች ነው ሪከርድ ያደረገችው። ይሄው ይህች እህታችን እንደዛው ነች። እባካችሁ ተባበሩ። እባካችሁ ጠፋ እንደ ፎቶዋ። ስለዚህ ሰያው እኔ የምለው ይሄን ነው። በቃ ወደ ስራ ሊሄድ ነው። ነገሩ አያልቅም። አንድ ጊዜ ያ ከአንድ ሰው አላነሳም ታለው ሄሎ እግዚአብሔር ይሄ በጣም ነውር ነው። እኔ አላውቅም። ሰው እንዴት በራሱ ወገን ላይ ሰው እንዴት የአካባቢውን ሰው እያጸዳ እንደዚህ ያደርጋል? ይሄ ይመች የሚባል ሰውዬ ምን ጉድ ነው? ብዛታቸው የሸዋ ልጆችማ ብዛቱ እንዴ! ወገን ወዴት እየሄድን ነው? የት ናችሁ? የዛ አካባቢ ልጆች? ሚታ ይኸውልሽ፣ አንዱ በአንዱ እኮ እየተሳሳቡ ነው ታውቂያለሽ። አንዱ በዚህ መጥቻለሁ ይባላል። በቃ አንዱ በአንዱ አንድ ደግሞ ገባሽ ምንም ነገር መፍትሄ ያልተፈጠረለትን ነገር አሁን ተደብቆ ማንም አያውቅም። በቃ እንደዛ ማርያምን ሚጣኒ ታውቂያለሽ። መናገር ፈልጊ በቃ ምንም ማለት እንደዚህ አይነት ማነት አንድ ጊዜ የሸዋው ምን ሽንተን የት ነው ሰያው ምን አልከኝ? በድንበር ሰያው ምን አልከኝ? ላኪው በዋትስአፕ ይኸውልህ የእነዚያ እንትኖች አምጣቸውማ ያንን ሁለቶቹን ጓደኛሞች። ኦኬ በትልቁ አርገኝ። በትልቁ አረጋለሁ። የት ነው እንዴ? አይኔ ላይ ማለት አዎ ይሄ ወዳኛው ላይኛው ከኋላ ላይኛው እንዴት ያንን ፎቶ አላነሳችሁም እያልኩ ከባሏ ጋር ስከራከር የከረምኩ ነኝ አለ። ባሏም ደውሎ እንደዚሁ አለ። ስለዚህ ይሄንን አስገለሉት።
እኔ አሁን ለታ ገብቼ ያው አብረን ገባን እንጂ ሀሳባችን የተለያየ ነው። የዛንም ጊዜና እንዴት አስክሬን አትቀርጹም ብዬ ከባሏ ጎን ቁሜ ስከራከር የነበርኩ ነኝ ያለ ባሏም ያኒ ባልም መጥቶ ይሄን ቃል ሰጥቷል። ሰውን ያለ ስሙ ስም አንሰጥም። ይሄንኛውን ልጅ ወንጀለኛ እንዳላደለና ጉዳዩ ላይ እንደሌለበት እወጁለት። ባሏም ምስክር ሰጥቷል። ላይኛው ይሄ የመች ያጎቱ ልጅ ነው። ይሄ እኮ ሰያጁ እንትን የሚለው ልጅ በቀደም የገባው አውቀዋል። ጁ ማን ነው የሚለው ብቻ ዞሮ ባሏም ምስክር የሸዋ ምናምን ባሏም ተናገረ። ይሄ ለእኔ ብዙ መረጃ የሰጠኝ የገረመ ልጅ ነው እና ጁ የሸዋው ልጅ አይዞህ አትበል ምን ያክል እንደሚፈሯቸው ደላሎቹን ሰው ወንጀል ሰርቶ የሚከበርበት ምን ጉር ናት? ጋይስ አሁን አንድ ነገር እንስማማላችሁ። አንድ ነገር ከዚህኛው ችግር ለማለት ሌላው ችግር አስገባ ነው። ሰው የገጠር ልጅን እናምጣና እንጠይቅ በእርጋታ። የገጠር ልጅ እናውራ። ትስማማላችሁ? በእርጋታ እንጠይቅ። ትናንትና መጠየቅ ስንጀምር ሳታሽሞነሙኝ ጠይቁ። ሳራ ሳታሽሞነሙኝ ጠይቁ። ትልቅ እውነት አለ። በመጣላት በጸብ ነው እንደዚህ አይነት ነገር የምትፈልገው? ጠይቅ አንተ። ካላስ አልጠይቅም። ጠይቅ አንተ ሳታሽሞነሙኝ ጠይቀው። አይ ሳሪ መልእክት እኮ ነው ሳራ። እኔ አንቺ ማሽሞንሞን ማለት ምንድን ነው? ጸብ ነው። በጸብ አይደለም። አንድ ሰው እኮ ጥሩ ነገር ለማግኘት ከፈለክ አንተ መርማሪ ብትሆን እንኳን ሳሪ እስቲ አዳምጡት። ምንድን ነው የምትለው? ተናገር። ሳራ እንዴት ፎቶ አላነሳችሁም ብላችሁ ለምን አልጠየቃችሁም ስትል ልመልስ ነበረ። ፎቶ አልተነሳም ወይ አላነሳንም ሲሉ ሌላውን ቀጥዬ ልመልስ ስል ነፍጠኛው መሰለኝ ገብቶ አላስጨረሰንም። ከዚህ አንተም ሌባ ብለህ አስወረድከኝ። በአንድ ሰው ሀሳቤን አልጨረስኩም። የሚያቀር ጠይቀናል። እኛ አሁን ለምሳሌ አቅራቢ ሆነን የመጣ ነው። ሁን ጠይቀናል። ፎቶ ለምን አልተነሳም ብዬ ስጠይቅ ልጆቹ የነፍስ አድን ነበረ። ነፍሷ ሲጠፋ ጥሏት ሄዱ። ከዚያ በኋላ ተመልሶ እንዴት ይመጣሉ? ለሞተ ሰው አሉ። ለምን አታነሱም ብለን ጠይቀናል። እኛ እንዳቅራቢ ይህን ነገር ግን አላስጨረስክም። ያንቀም ማለት ነው እኮ አሁን ዞሮ እኔ ከሁሉም የለሁበትም ብለህ ግልግል በል እንግዲህ ጭራሽ እኔ ከሁሉም የለሁም። የነዛም መረጃ ሰጭ አይደለ? ከዚህም ከሁሉም ነፃ ነኝ እያለ ነው። እናንተም ወንጀለኞቹም እንዳለኩት አይደለም። ሰያ ቆይ በቃሽ። ሰያ ኖ ይመች ያለበትን ይናገር። በቃ ተው ነው እኮ ለምን ትተውታላችሁ? አሁን ሁሉንም እያስያዝን ስለሆነ ነው የሚደበቁት። እንደዛ የሚባል ነገር የለም። ሰያ እየሰማኸኝ ነው? አንደኛ ደግሞ አሁን አንድ ነገር የምናገረው ነገር አለ። አሁን እኛ ተቀባይንና ደብዳቤን ገዳይን ነው ያወጣነው አይደለ? እዛው ሸዋሮቢት ቁጭ ብለው እየመለመሉ የሚልኩ ማን የሚባሉ ሰይድ ማን የሚባል ያውቋቸዋል። እዛው ሸዋሮቢት አጣዬ ገምዛ ቁጭ ብለው እየመለመሉ ፎቶአቸው ከነ ፎቶአቸው እየመለመሉ የሚልኩ ደላላዎች አሉ። በነገራችን ላይ በህጋዊ የሚልኩን አይደለም እያልን ያለነው። በህጋዊ የሚልኩ እነዛ ተጠያቂነት የለባቸው። ሰያ አንዴ ይሄ ልጅ ለዚች ልጅ የሚቆረቆር ከሆነ አሳልፎ ይስጠን፣ ይመችል። ኢንፎርሜሽን ይናገር። ለምንድን ነው የሚደብቀው? አብሮ በሯል። እንዲህ አይነት ነገር እዚህ አይደለም የሚጠይቀው። ከሰያ ቁጥሩን ትወስድና ትደውልና ታው ራሱ እኮ ይመች ቁጭ ብሎ እየሰማ ነው እኮ ነው የሚሆነው። እሺ ሰያ ላክልኝ። በቃ እንደዛ ነው የሚሆነው። ራሳቸው ቁጭ ብሎ ያዩ ነው። እኔም በትልቁ አርጉ ነገር ይፈው። ይሄ ልጅ የወሎ ልጅ ነው። ይሄም ልጅ እንደዛው ሞቷል ብለው ያረዷቸው ናቸው።
ይመች የሚሉትንማ እንደው ጥፍሩ ነው የምንጠብቀው። ደንቆሮ ሰያ ቁጥሩን ትልክልኛለህ? ደውልለት ለሰያ ለራሱ አይ ቁጥሩን ወላሂ ይኸውልህ አንዱ ቁጥር ሲዘጋ አንዱ እየተደወለ ስለሆነ የትኛው እንደው አላውቀውም። አሁን መጨረሻ ደወልከው? አሁን ተዘጋ በኋላ ስንት ቁጥር ተደወለ መሰለኝ? አይ ያወራኸውና ሚስኮል ይለያያል። ያወራኸው ቀይ አይሆንም፣ ቀይ ያልሆነው ማለት ነው። አይዞህ ይለየዋል። እሺ ስንት ነበር መጨረሻው? በትልቁ አድርገኝ አይቼዋለሁ። 48 ነው እንዳረሰው 27 48 በውስጥ ላክልኝ። በቃ አልክልሃለሁ በኋላ መጨረሻውን አይ ኧረ አሁን ላክልኝ። አቤት በትልቁ አድርገኝ እኔን። እሺ እንዴ ለምንድን ነው በኋላ አሁን ላክልኝ? ልደውልለት እኮ ነው ላወራው። ያዝ በቃ አልስጥክ። አይ እዚህ ህዝብ መሀል አይደለም ለህዝቡ ሳይሆን ለእኔ ላክልኝ። ኧረ እሺ ላውራው፣ በውስጥ ላውራውና ይርዳል። በቃ ያንተን ዋትሳፕ ለማግኘት አሁን 1 ሰዓት ይወስድብኛል። እስቲ በዋትሳፕ ሃይ በለኝ። እስቲ ሃይ በለኝ ቶሎ። እስቲ ቆይ ግን ይሄ ልጅ ትንሽነቱ እንግዲህ ነው ወይስ በጣም ትንሽ ልጅ ነው? ሃይ ብያለሁ። ቁጥርሽ ነው ወሎ ጎራ አረብ የሚባል የአካባቢ ልጅ ነው። ግን የሆነች በጣም እኮ ትንሽ ልጅ ነው። ስንት ጉድ ነው ያለው? በጣም ይሄ የጅማ ልጅ ነው። እኔ ስንታችሁን ላሳይ በመድኃኒዓለም እንዴ! ህዝቡን እኮ አጽድተውታል። ታብታብ አድርጉት፣ ታብታብ አድርጉት። ለቪዲዮ ሰራ የት ነው? የካራ ቆሬ ልጅ ነች። አዲስ አበባ ልጅ ካራ ቆሬ ልጅ። ዛሬ ልብስ የሚገዛ በነበር የሚደውለው ቤት አንድ ልብስ አይቀርብ ነበር። ይሄ ሁላ ነው ታብታብ አድርጉት፣ ታብታብ አድርጉት። ሄሎ ሄሎ፣ ይሄም ሞቷል፣ ጠፍቷል። አንተ ቆንጆና ጎበዝ ሀገሪቱ ወድማለች። አንተ ሰውን አጸዱት። ቆይ ሌላም አለ። ኧረ ብዙ ነው ገማ ያለው ከማንቻልቆ እስኪ ሙዚቃ በፈት ሰያ ይሄም የሸዋ ልጅ ነው። የአንጾኪያ ልጅ እንደው የሸዋ ልጆች ማለት ነው። እንደው ይሄ ይመችን። እንደው ጥፍሩን ካልነቀላችሁ እዛ ቤቱን የሆነ ነገር ካላረጋችሁ እንደው እናንተ ሞት። ይሄ የአንጾኪያ ልጅ ነው። ይሄም የሸዋ ልጅ ቡና ጠጡ ይላል። ምንድን ነው? ነገራችን ላይ ፎቶ ይታይ ከተባለ እኮ ግማሹ ሴቶች እኮ እዛ ናቸው ያለው። የኢትዮጵያ ሴቶች እኮ እነዚህና ወደ ውሳኔ ለምን አንገባም? እነሱ ሞር ህይወታቸውን እንዲያስተካክሉ ጊዜ እየሰጠናቸው እኮ ነው። ውሳኔ እኮ ተወሰነ አይደል እንዴ? በቃ በህግና የመክፈት ይያዛል። ከዚህ በኋላ እንትናን የሚለማመጥ ያለ አይመስለኝም። የይመት ቤተሰቦች ነው ይመችን ስትይዙ ያመጣቸዋል። ደላላ ለደላላ ይተዋወቃሉ።
እዚህ ጋር ወላሂ እኔ ጋር የተጋሩ ልጅም ማለት መሰለኝ እዚህ ጋር እቺን የተጋሩ ልጅ ነች የታለች ታራናት ተጨመሰ ተረሰያ ሚጣ አሁን ደግሞ አንድ መረጃ መጣ። ይሄ ሌባ ጥልፍ የለበሰችውን ልጅ ነጭ የለበሰችውን አምጫትማ ጥልፍ የለበሰች እኔ ለካ ይሄ ሌባ ደላላ ነው። ለካ እሱም ደሞዝ ነው አሉ ስሙ የራሳ ልጅ በሱ መታ ጠፍታ የቀረች ናት አሉ። አሁን የተጉዳዩ የለሁበትም ያለው የት አባቱ ቅድም ጓደኛዬ የለሁበትም እኔ ፎቶ ለምን አልተነሳችም እንጂ ነው አልኩት ያለው ልጅ አምጫት በጥልፍ የለበሰችው ሰያ ቁጥሩን ላክልኝ አልኩህ እኮ ለምንድን ነው አንተ የምትዘገየው? እኮ አራሚ ሆኖ ተገኘ እኮ እሱ ምን ያደርግልናል እኮ ይገባታል። አዎ خلاص ላክልኝ ቁጥሩን ጋሚ ላክልኝ የላኩልኝ ማን የቱ ጋር እንደላኩልኝ እና ማቆይ ቻርጅ ልጅ አልፈልግም ራሱን ነፃ ሊያወጣ ነበር። አየህ አብሮ ይግባ ስጠኝ ቁጥሩን አልኩህ እኮ ግን እኮ ቆይ ተረጋጋ። ሀይ ብለኸኛል እንዴ? አዎ ሁለቴ ነው ያልከው። ሌላ እኮ እንዳይጨማመር ነው የምደጋግመው። አላገኘሁም። አዎ አመጣልኝ። እነዚህ ተሰብስበው መግባት አለባቸው። ጠቅላላ ሂውማን ባይዘው እኔ ህጋዊ ደላላ የለም። እሺ ሂውማን ትራፊክ ወንጀል ነው። ይሄ ሰዎች ዝውውር ወንጀል ነው እንዴ? ልጃነት ጋለን ይያሉ ህጋዊ ልክ የለሃለሁ እናንተ ሞባይል የሚጠፋ ቻርጅ የፈጣሪ ያለ የሸዋ አለ ሆይ አለው ልልክልህ ነው የላከው እኮ የትኛው ነው እሱ? ሁሉም የእሱ ነው። አታየውም እንደ 48 መጨረሻው ብዙ ጊዜ ስለደወለ ነው። ደላላ ሌባ 50 ቁጥር ነው የሚኖረው። ሌሎቹም ሲያዙ ነው ትክክለኛ ቁጥሩን የሚናገሩት። ከይመች ጋር እዛ ሽምግልና ብለው የተቀመጡትን ስልክ ቁጥር ትክክለኛ ስትሰጡ እነሱ ሲያዙ የእሱን ያወጣሉ። የትኛዋ ነሽ? ጥልፍ ቀሚስ ነው ያልከኝ? ሰይጣ ጥልፍ ቀሚስ የለበሰች አሁን እኔ ካሳየሁት ውስጥ አዎ ህዝብ ባለፈ የለም እንዴ? ህዝብ የት አለ? የላክልኝ ነገር አለ። የትግራዋን ኔክስት አንድ ጻፉ ቀንሱልኝ። እንዴት ልፈልገው አጣሁት። አንዴ ቆይ አትጻፉ በውስጥ በእናታችሁ አንድ ደቂቃ። ከዛ የሁላችሁንም ማሳየላችኋለሁ፣ ግን አትጻፉ። አንድ ደቂቃ ማግኘት አለ። ልኬልሃለሁ በአንድ ላይ አድርጌ። እሺ ህዝብ ባለፈ ኮፕሊንግ አድርጉት። ፎቶ እየታየ ስለሆነ ዋርኒንግ እንዳይሰጠኝ። ኮፒ ሊንክ እያንዳንዳችሁ ኮፒ ሊንክ አድርጉት። እያንዳንዳችሁ መላኩን አቁሙልኝ። አንድ ደቂቃ ወይ አንድ ጊዜ በዚህ ሰው ሳይቀነስ የሃኒን ጉዳይ የሚያስፈጽም መኩና ሸዋ ተደርገዋል። ስለዚህ ምን አደረሳችኋት ተብሎ በየጊዜው እንጠይቃችኋለን። አገርም ይሆን ሌላ በአገር ሄዳ ደውላችሁ ያው የሚደረገው እንዲደረግ መኩ ተቀብለሃል አይደል? ችግር የለውም። እኔ ኦልሬዲ የሸዋ መብረቅ ተቀብለሃል። በዚህ የሸዋ መብረቅ መኩ ያወረድኩ ስለሆነ ነው። ችግር የለም። አንዴ ሰው እንዳለ መኩና የሸዋ መብረቅ ሀገር በቤተሰብ ላይ ይሁን በምን በሽማግሌም ይሁን በህግም ይሁን የሃኒን ጉዳይ በይመች ቤተሰቦች ላይ ተፈጻሚ እንዲሆን ትዕዛዝ የተሰጡት መኩና የሸዋ ናቸው። ሁለታችሁ እንጠይቃችኋለን ምን እንዳደረሳችሁ ጉዳዩን እንደደረሰ ተከታትዬ እነግራችኋለሁ። አዎ ጉዳዩን እኔ ደግሞ በቤተሰቦቿ በአባትና በወንድሟ በኩል ያለውን ነገር እያጠራሁ እነግራቸዋለሁ። ምክንያቱም እኔም ያለሁት መኩ የሚኖርበት ሀገር ነው፣ እዛ አይደለም። በቃ እኛ እንጠይቃለን፣ ለህዝቡ ይፋ እናደርጋለን ምን እንደተደረሰ ሁላችሁም።
ስለዚህ በፍጹም እንዳይቀር ሀደራ ፎቶ ዳውንሎድ እያደረኩ ነው መጣው። እናመሰግናለን። ይሄን ኃላፊነት ስለተቀበላችሁ እናመሰግናለን። የፈለጋችሁ በኢመች ዙሪያ ያሉትን በሙሉ እንለቃቅማለን ካላችሁ በቤተሰቦቻቸውም ይሁን ኃላፊነት ተሰጥታችኋል ከዛሬው ጀምሮ። ሰያ አንዴ ይሄ ልጅ የጎጃም ልጅ ነው። ይሄን ልጅ እንደዛው የነሱ ቪክተም ነው። በነሱ ችግር የደረሰበት ነው። የመን ድንበር ላይ የት እንደደረሰ አይታወቅም፣ ጠፍቷል። አኪድ ኩላሊት ማሳያችሁ ጠቅላላ ቪክተሞቹ ያ በትልቁ አድርገኝ። በቃ ፎቶን አሳይቼ ልጨርስና እወጣለሁ። እኔም ከላይ ወደ ስራ ልገባ ስለሆነ ማለት ነው። አህመድ ብቻ ያባታቸው ስም የሁለቱ ወንድማማቾች ኢጃዛ ቤት አላቸው። እዛ ኢጃዛ ቤት ውስጥ አንዷ ሴት ፊት ነው የሚደፍሯቸው። ፕሊዝ ቪዲዮን ላኪልኝ ብሪጅ እንድልክላቸው ማለት ነው። አንድ በይ። ሁለተኛ ሰያ ይሄ ቁጥር ሳያመልጥ ቶሎ ላክልኝ። ምርጫ ሰጠዋለሁ። እየሰማ ስለሆነ ስማ። ቁጥርህን ከመስጠቴ በፊት እደውልልሃለሁ፣ ታነሳለህ። ከዛ ከተስማማ ተስማማ፣ ከማትስማማ ከሆነ እንግዲህ በሁለት መንገድ ነው ያንተን ቁጥር የምሰጣቸው። አንዱ እንዲያግዛችሁ ብዬ መስጠት እችላለሁ፣ አለበለዛ አንተም አብረህ የዛ ተባባሪ ነው ብዬ መስጠት እችላለሁ። ከሁለት አንዱ። ስለዚህ ውሳኔው አንተ ነው። ደውልና ሰያ ጋር አሁን አንዱን ምረጥ፣ አለቀ። አለበለዛ አገር ለቀህ ትወጣታለህ። ኢትዮጵያም ቢሆን አታመልጥም። አሁን ቁጥሩን ላክልኝ ሰያ ፕሊዝ። ኦኬ፣ እኔ ጋር የሚደርሰኝን ቁጥር በሙሉ ልክልሃለሁ። ወደ ስራ እየገባሁ ነው ያለሁት። ቴሌግራም ዋትስአፕ ላይ አውራኝ። ኦኬ። ግን ከዚህ ሰውዬ ግን አሁን ላክልኝ የሸዋ ለምን የገጠር ልጅ አይመጣም? ደውሉለትና ይጠራ። ኦኬ፣ ይኸውልህ የገጠር ልጅ መያዝ አለበት። የደበቀውን እውነታ ትክክለኛውን ያየውን ነገር ማን እንደወሰዳት የተክላይ ልጆች እንዳገቷት ወጥቶ ካልተናገረ በህይወት እንዳለች ካላመነ እሱንም እናስይዘዋለን። ምንም አባቱ ያመጣ። አሁን ሰያ እየላክልኝ ነው ፕሊዝ። ብሪጅ ስልኬን ልኬልሻለሁ፣ በዛ ላኪልኝ ፕሊዝ። ኦኬ፣ ኢንተርቪው አድርገው ጥራውና እውነቱን ካልተናገረ ስልኩን እንድንሰጣቸው ለፖሊሶቹ። እኔ ኢዘር ወይ ሰጣቸዋለሁ። ስልኩ መሰጠቱ አይቀርም። ግን ስሰጥ አንደኛው የሚሆነው ምንድን ነው? ይሄ ልጅ ያሉበትን ይጠቁማቸዋል በማለት አለበለዛ አብሮ ነው ያለበት። ለምን ከሸፈነ አብሮ አለ ማለት ነው። በቃ ይሄን ነገር ላለማድረግ መጥቶ ለአንተ እውነታውን እዚህ ለህዝቡ ይናገር፣ እኛ እንተዋለን። ይሄ ነው በቃ። ከሌለበት ያን ነው ማድረግ ያለበት። ሞኬ ስራ ካልገባህ እዚሁን፣ እኔ ስራ እየገባሁ ነው። ይቅርታ በጣም እሺ። ችግር የለም። ቴንክ ዩ። ሁላችሁንም አመሰግናለሁ። ሰያ ሞኬ ወይ በአባትየው በኩል ያለውንም ወንድሟም ባልየውም ስላሉ እኔ ጋር እያጣራን እናወራ። እኔ በቴሌግራም ላይ ዋትስአፕ ላይ ደውላለሁ፣ እነግርሃለሁ። በአባትየው በኩል ያለውን ነገር እዛ ምድር ላይ ያለውን የምንሰራውን ስራ እናወራበታለን። ወደ ማታ አካባቢ ተደዋውለን እናወራለን። ደውልልኝ፣ ችግር የለም። እሺ፣ ሁላችሁንም አመሰግናለሁ። ኦኬ። እኔም በትልቁ ታረጉኝ ቤተሰብ። እኔ ራሴን ሊያመመኝ ሁላ ጊዜው ማረና ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ። እቺ ልጅ ሰላም ሀጎስ ትባላለች። የመቀሌ ልጅ ነች። እቺ ልጅም እንደዛው የመላይ እነዚህ ቆንጆቹን እኮ እንደዛ ነው የሚያደርጓቸው። በጣም አይነት ሴቶች ለምን እንደሚሰደዱ ሲገርም ባይዘው አያልፉም ከድንበር ሰያ ያለበት ነገር። ሰላም ሀጎስ የምትባለው እቺ ነች። ቁጥሩ ላክልኝ እንጂ ምን ነው ሃይበለኝ ጠፍቶብኝ እኮ ነው። እሺ፣ እኔ የገባሁትን ችግር አላያችሁም። የአንድ ሰው ቁጥር ለዋጣ 10 ነው የሚደወልብኝ። መከራ ውስጥ ገብቼ። እቺ ደግሞ የት አካባቢ ልጅ ነች? ቆይ አንድ ደቂቃ ደግመሽ እንትን በይልኝ። ኧረ በስመ አብ። የጎጃሙን ልጅ ባይዛወይ ብር ያስላኩ አለ እነሱ ጋር ነው። ብር ያስልካሉ፣ ይላክላቸዋል፣ አይለቁትም፣ ይላክላቸዋል፣ አይለቁትም። ይሄ ነው ያለው ነገር። እስኪ አንዴ ቀንሱልኝ የምትልኩትን አንዴ፣ ከዛ በተራ በተራ እንዲሆን ማለት ነው። እኔ ስንታችሁን አሳይቼ እችላለሁ። እንትን አይልልኝ እንትን ኧረ በመድኃኒዓለም እናንተ ሰው ጠቅላላ በየመን እንደዚህ ነው እንዴ እያለ ያለው? ይሄም እንደዛ ነው። ቆይ ያንን አሁን እንትን አላመጣላችሁ ነው። ይሄ ባለፎቁን
ቆይ ፎቶ ተልኮልኛል። አሁን ፎቶ ደርሶኛል። አሁን በደሃሌ ደም ፎቅ ተሰርቶ የደሃው ሊሁላ በየጫካው ቀርቶ እሱ ልጆችን ሊያሳድግበት ነው። መንግስት ይወርሰዋል። ወይንም ደግሞ ለየቲሞች መቀመጫ ይሆናታል እንጂ ይመችን። በውስጥ ነው መሰራት ያለበት። በውስጥ የሸዋ ልጆች እዚህም ያላችሁ እችም እንደዛው እዩት። የሸዋ አካባቢ ልጆች ይሄንን ጉዳይ በደንብ ያልነመኩን በማገዝ አካባቢውን የምታውቁ ሰዎች በውስጥ መሰራት ያለበት ነገር መሰራት አለበት። ሰው ጠቅላላ እግዚአብሔርን ነው የምነግራችሁ። አሁን ካሳየሁት ውስጥ በጣም የተወሰኑ ናቸው። ጠቅላላ ትግሬውና አማራው ነው እየወጣ ያለው እንደዚህ እንትን እየሆነ ያለው እየተሰደደ ያለው ይህ ብዛታቸው። እኔ የትኛውን አሳይቼ የትኛውን እንደምሉላ አላውቅም። ሰላም ቤተሰብ ያለ ደረጃ ሰላም ብያለሁ። አንድ ደቂቃ ላናግርና አልወጣሽ። ወንድሞች ይሰማል? ይሰማል። ሰያ አንዴ ሁሌ ምን አለ መሰለህ ጥሩ ቦታ ላይ ነው ያላችሁ፣ ግን ለመቋጨት መሞከር አለ። አሁን አንዱ ስታወጡት አንዱ ችግር ሊፈጠር አልገባህ? ዋናውና ቀንደኛው የጅዳዎች ሶስቶችን ያዙ። ሁለተኛ የገጠሩ ማነቅሎት ነው። ሰው አትንቀሉ ባካችሁ ሞዴሬተሮች ተው። ይኸውላችሁ ምን አለ መሰላችሁ አሁን ሶስቱ ምናምን የሚባል የለም። ሌባም ተባባሪም አንድ ነው። እኛ እንደዛ እናስብም። ሰራቂም ለመስረቅ የተባበረም እኛ እዚህ ጋር ስራ ፈተን ወይ ስራ አተን አይደለም ቁጭ ያለው። እኔ በስንት ሳምንታቸው ልጆች የመጥተው ከነሱ ጋር 10 እየመጡ ነው የሚጠይቁኝ፣ ዳዲ መቼ ነው የምትጨርሰው እያሉ አብሬያቸው እንዳሳልፍ ማለት ነው። ያንን ሁሉ ትቼ ነው እዚህ ጋር ቁጭ ያልኩት። እነሱ ደግሞ ይሄ ነገር እንዳይጋለጥ እንዳይያዝ ይሄ ሰው የሚደብቅ በሙሉ ራሱ ሌባ ነው፣ ራሱ አድራጊ ነው። ስለዚህ እንደዛ ብላችሁ ሶስት ምናምን የለም። ለምን 1000 አይሆኑ? ተጠራርገው መያዝ አለባቸው። ስለዚህ ምርጫው እናንተ ነው። ሀይ ብያለሁ። በውስጥ ትመልስልኛለህ፣ መልስልኝ፣ አለበለዛ አንተም አንዱ ነው። ይሄን ነው የምለው። መኩ እሹሩሩ ማለት አያስፈልግም። ራሱን ነፃ ማጥራት ካለበት እሱ ነው መጥቶ ሊያጠራ የሚገባው እንጂ እና ተብሎ ተለምኖ የሚጠራ ነገር የለም። እሱ ራሱን ያጠራል። አላጠራም የሚል ከሆነ ማንቁርቱ ሲያዝ እሱ ራሱ እነሱ ያሉበትን እውነታውን ያወጣል። በቃ ጥቅሙ እኮ ለራሱ ነው። ራሱን ቢያጠራ ራሱ ነው የሚጠቀመው እንጂ እኛ ምን እንጠቀማለን እንዴ? እዚህ ጋር ቁጭ ማለት ይሄ ልጅ ስራውን ፈቶ ስንት ቀን ሙሉ እናንተ እንደዚህ እንቅልፋችሁን አጣችሁ። ጠቅላላ የሸዋሮቢት የአንጾኪያ ልጆች ምናምን ነው እኔ ጋር በብዛት እየተላከ ያለው ሴቶቹ። አሁን ቅድም ያሳየሁት ሀዲያ ትባላለች፣ የሸዋሮቢት ልጅ ነች። ይሄም እንደዛው እንዴ በጣም እስቱማች እንዴ። እዚህ ጋር ሰው ቁጭ ብሎ ስታዩት ስራ የሌለ ይመስላችኋል እንዴ? ስንቱ እኔ አሁን ስንቱን ይዩት፣ ገና ያልተከፈተው ሁላ ስንቱን ነው የማሳየው። ሸዋሮቢት ይኸው ቆይ ጠቅላላ ሸዋሮቢት ሰሜን ሸዋ 03 ቀበሌ ይኸው ቆይ ልክፈትላችሁ። የኛው እንደው ይሄን ሁሉ ማን ነው የሚያደርገው? ይመች ይመለመላል። እዚህ የሰፈሩ ልጆች እየወሰደ ይማግዳቸዋል። እንግዲህ እንደምታዩት ከሀና ጀምሮ ማለት ነው። አልከፍትም አለ ይሄ ራሱ እንዴ። ይምጣ ያጥራ ራሱ እሱ ለራሱ ጉዳይ እና ተብሎ ሊጠራ ነው ሊደወልለት ነው ለራሱ ጉዳይ። ይሄው የሰሜን ሸዋ 06 ቀበሌ ስትሆን ከጠፋች ዓመት ከ7 ወር ሆኗታል። እስቲ ወደ ሳውዲ ስትሄድ ስሟን ማዋይሽ ትባል ነበር። ይኸው ችም የሸዋ ልጅ ነች። ቋንዴ ሴቱን እኮ ጨረሱት። ይኸው 03 ቀበሌ የሸዋ ልጅ። እዚህ ሁሉ ሰው ተጠያቂ ይመች ነው። ሸዋ ላይ እያንዳንዷ ለጠፋችሁ ሴት የዛ አካባቢ ሰዎች ልጆቻችሁ የጠፉባችሁ
ልጆቻችሁ የት እንደሄዱ የማታውቁት በጠቅላላ እያንዳንዱ ይመች ነው። እነዚህ ልጆች ማምጣት ያለበት ይመችን ነው መያዝ አለበት። እውነት ይመችን ነው። እስኪ ቆይ አሁን ደግሞ ኧረ በኪዳነ ምሕረት አንዳንድ እኮ አህያ አለ ደግሞ አንዳንድ ሰው የሚጽፉት ነገር ጤነኛ አትመስሉኝ። ዘማርና ክርስቶስ አንጾኪያ ገምዛ ይኸው አሁንም አንጾኪያ ገምዛ ላሳያችሁ። አንዴ እስኪ አቁሙት እንትን ማለቱን መላኩን ልጨርስ። ይኸኛውን አሁን ያለው አይከፍትልኝም። ይኸው አንብቡት። ሸዋ አንጾኪያ ገምዛ عشرة أربعة أبز اللي خكون متى حد تصحف اللي خال خرد إني ذيك قالني عليك خانو سيا ቆይ ቻርጅ ስለሌለኝ خانو سي قدمن بوست ያደረጋችሁትኝ ፎቶ ጋይስ አውጡት ፕሊዝ። ፎቶ ማን ፖስቷል? አሞራ ሌላ ልጅ ዝም ብሎ አስገብቶታል ፎቶ። ሪካርደሮች ናቸው በውስጥ ይጻፍላችሁ። እህቴ ይሄ መልክልሽ ፎቶ ያክስቴ ልጅ ድንበር ጠፍቶብኝ ስሙ ስጦት አማረ ይባላል። አመት በላይ ሆኖታል አልደወለም። ስልኩን ላግሎ ስታካርቋል አይከፍትም። በቃ ሶሪ አንተ ነው የምትወስነው። ስለዚህ ቶሎ አክሽን የምትወስድ ከሆነ ደውልልኝ በውስጥ ያንተን ኬዝ ወይም እንዲመራ ወይ ደግሞ ለፍርድ እንድትቀርብ ከሁለት አንዱ ይሆንላል። እያየ ስለሆነ ነው ፎቶውን እዚህ ላይ አድርጌ የማወራው። በቃ ያንን ነው እንትን በለኝ መኩ። የቅድሙን ዲቴል ወሰድክ ከልጁ? አግኝቻለሁ። ኦኬ በቃ ቀይረኝ። ሄሎ የሚያሳዩ ልጆች ከላይ ሄሎ አለ ሰላም። እኔ እኮ ደከመኝ ማሳየት። ምንድን ነው አንተ? እጄን ደከመኝ። እሺ ጋይስ የገጠር ፎቶ አብቅተናል። ጋይስ ሁላችሁም ወደ የገጠር ልጅ ሼር አድርጉት። የገጠር ልጅ እየሰማ እንደሆነ አም 100% ሹር የገጠር ልጅ ቁጥር አለ አይደለ? አንድ ጊዜ ሁሉም ሰው እየደወለ የገጠር ልጅ ይንጣ ይጣራ እያሉ ነው። ሁሉም ሰው ትልልቅ ሰዎች ሁሉ እየደወሉ ነው። ቁጥሩ አለህ እንዴ አንተ? ቁጥሩ አለኝ። ኦኬ ደውልለት። አልመጣም የሚል ከሆነ ቁጥሩን ወደ እኔ ላከው። ደውል አይሰራም፣ ዋትሳፕ ነው የሚሰራው። ሁሉም ሰው ግን ይምጣ እያሉ ነው። ሁሉም ሰው በመስመር የደወለው ሁሉ ስንተኛ ሰው ነው? ሁሉም ሰው ይምጣ እያሉ ነው። የገጠር ልጅ ና ቶሎ ወንጀለኞች ጋር አብሮ ስምህም ቁጥርህም ተሚሰርጥ የምታውቀው እውነታ ካለ ወይንም ደግሞ የመጨረሻ ቃል የምትለው ናና ስጥ። ሰው እየጠበቀ ነው። እንደ ወንድምነት ነው የምንጠይቅህ። ከዚህ በኋላ ከሌቦች ጋር መለማመጥ አያስፈልግም። እናንተን ልጠይቃችሁ ማሌክስ፣ አንድ ሰው ችግር ካለበት ራሱን ማጥራት ያለበት መጥቶ ነው አይደለ? ና ተብሎ መጠራት የለበት። ኮንዲሽን ይወስነዋል እኮ ሚጣ። ያለበት ቦታ ላይ በደንብ የሚያውቁት ሊሆኑ ይችላሉ። ገባሻ ወይ? እነሱ እጅ ላይ ሊሆን ይችላል። ኦኬ ይደውልና ለመሲ እንገራታ ወይ ለአንድ ሰው ይመች። በጣም ሌባ ነው። የዛሬ ዓመት የኔን ወንድም ጓደኛ ሰብስቦ ከትምህርት ቤት በነጣ
ነው የምልካችሁ እዛ ሰርታችሁ ትከፍሉኛላችሁ ብሎ 36 ሰው ሰብኮ የኔን ወንድም በጣም ትንሽ ነው ልሄድ ነው ሲለኝ እንዳትሄድ እኔ የፈለከውን እልክልሃለሁ ትምህርትን ተማር ብዬ እናቴ ደንግጣ አስቀረ ነው። የሌሎቹ ሄዱ። የወንድሜ ጓደኞች ድንበር ሲደርሱ ድምጣቸው ጠፋ። ይኸው እስካሁን አልተገኙም። ይሙት ይኑሩ ሁሉም የሸዋሮቢት ልጆች ናቸው። ይመች በደሃ ልጅ ይነግዳል። እየሰማችሁ ነው። ከትምህርት ቤት 36 ሰው። ይሄ እንግዲህ የዛው አካባቢ ሰው ነው ቴክስት ያደረገ። ይሄ እንደ ሀገር ሰው እንትን ነው እንደው እኔ እኮ እዛ ሳውዲ እኔ እንጃ እንደው በኢንተርፖል እንዳለን መቼም የሳውዲ መንግስት ነው እንደዛ ነው መምጣት ያለበት። ይሄ ልጅ አህመድ ይባላል። ከቤቱ ከወጣ መስከረም 8 አፋር ታይቶ ነበር ብለዋል። ምንድን ነው የሚለው? ቆይ በደንብ ሊያው አልገባኝም። በአፋር በኩል ነው እንደሚወጣው ወደ የመን ሰያ። ጎበዝ፣ ያልጠፋ ሰው ፎቶ አለጥፉ፣ አትላኩ። ያልጠፋ ሰው ፎቶ አትላኩ። እች ልጅ ደግሞ ብርሃን አፈራ ትባላለች። የራያ ልጅ ነች። እቻውንም ማሳያችሁ ደግሞ እች ልጅ የገዳውን ገበሬ ልጅ እኮ ጨረሱት። እኔ ስም ሳጽፉልኝ አሁን ስማቸውን በምን ቪዲዮ ጨለማ ነው የሚጣ ዋይ እኮ ያየሁት እየከፈትኩት እኮ ነው። እቺ ልጅም እንደዚሁ የነሱ የጠፋች ልጅ ነች። አረ እንዴት አለ ያሟቸውን በማርያም በፈጣሪ ደግሞ ስትሉ መስማማች ልጅ ያ ከረብ እባክሽን ጠይቂልኝ መስከረም። ይኸው እዚህ ጋር ማለት ሰላም እንዴት ናችሁ? ሁላችሁም ሁላችሁም ሙኒት፣ ሞራው፣ ሳሪ፣ ብሪጅስቶን፣ ሚታ ሁላችሁም ሰላም ናችሁ? ሰላም እንዴት ነው? አለን። አንድ ሀሳብ መስጠት ይቻላል? ምናልባት ያ ጎሄድ። እሺ ሰላም ተስፍሽ እንዴት ነህ? አለሁልህ ያው ወንድሜ። ምናልባት ይህንን ሁሉ ፎቶዎች የተላኩት የተለቀቁት ሰዎች የደረሱበት የማይታወቀው ምናምን በስፋት እያየን ያለ ነው ከቅድም ጀምሮና መፍትሄው ምንድን ነው የሚሆነው የሚለው ላይ ትኩረት ማድረግ ያለብን ይመስለኛል። መፍትሄው ምንድን ነው የሚደረገው ሲባል አሁንም ኃላፊነት የሰጣችሁት ለሁለት ሰው ነው። አንድ ለእንትናና ለመኩ መሰለኝ የሰጣችሁት ኃላፊነት። ይሄ ሁሉን ህዝብ ይሄ ሁሉ የጠፋበትን ኬዞች ይዞ በእርግጠኝነት ስራውን ሰርቶ ያጠናቅቃል ወይም ደግሞ መረጃ ያመጣሉ ብላችሁ እያሰባችሁ ከሆነ የስራውን ከባድነት እንዴት እንዳያችሁት አላቅም። ምናልባት
ተስፍሽ እኛውን ኃላፊነት የሰጠነው በሃኒ ጉዳይ ያለውን ነው። በሃኒ ቤተሰቦች ያለውንና በሃኒ ጉዳይ ያለውን ነው እንጂ የዝን ሁሉ አይደለም። እዚህ እንግዲህ አንድ አብዛኛው በሌላም ደላላ አለ። ይሄ አሁን በሃኒ ጉዳይ የብዙ ሰው ነው። ይሄ እንግዲህ የእሱ ብቻ ሳይሆን አሁን ያመጣ ነው። በብዙ ደላላዎች የተሸወዱ ነው። የሰውየው ብቻ አይደለም። ለመኩና ለሸዋ መብረቅ የሰጠ ነው የሃኒን ጉዳይ ነው። ምክንያቱም የሃኒ ጉዳይ በዛ በህግም ይሁን በምንም የዚህ የይመች ቤተሰቦች ሲያያዙ ወደደም ጠላም ካለ በህይወት ልጁን እንዳመጣ ይደረጋል ማለት ነው። ያ አሁን 7 ቀን ሙሉ ስትደክሙበት እኛም እዚህ ጋር ስንደክምበት የነበረው ጉዳይ የሃኒ ጉዳይ ነው። ዋናውን ጉዳይ ይዞ የመጣው አይደል ወደ ሚዲያው። ለዛ ሰላም መጥቶ ነበር። ድንበር ሲደርስ የሚታሙ ጓደኞቹ ጥለውት እንደሄዱ ተነግሮናል እና ከጠፋ 4 ወር ሆኖ ይላል። እዚህ ጋር እንደምትመለከቱት ኃይለማርያም አባቡ ይባላል። የትውልድ ቦታው ራሳ ሰፈ ብረት ቀበሌ ልዩ ቦታው ጸድቻ ሲሆን ለማንኛውም ድንበር ቆርጦ ወደዚህ ሲመጣ ደክሞት እንደቀረ ነገሩን 2016 ወር ተመልከቱ። እዚህ ጋር ይህችም የሸዋ ልጅ ናት። ከጠፋች ዓመት ከ7 ወር ሆኖታል። ምንም አክባር የለም። ስሟ ዝናብ ወይም እናት ትባላለች። እዚህ ጋር እንደምታዩት ይችኛዋ ማለት ነው ህፃኗ ልጅ 10 ዓመት ሆናት እያል ነው። የትውልድ ቦታዋ ራያ ቆቦ ዞብል የሸዋ ሮቢት ልጅ ነው። በማርያም አሳየልኝ። ድንበር ላይ ነው ድምፁ የጠፋው። ሸዋ ሮቢት ልጅ በይመች የታገተም ሰው አለ እኔ ጋር እባካችሁን አሳዩኝ እስኪ። በይመች በትልቁ አጥኝ በይመች የታገተ ልጅ ነው አሳያችኋል። ይህ በመድኃኒዓለም እንትን አትበሉብኝ፣ አትደውሉ። በመሬት አንድ ደቂቃ ሽሞ ስልኬ ላስደውሉኝ። ይሄ ልጅ በይመች የታገተ ልጅ ነው። ይመች አግቶታል ይሄ ልጅ። እዚህ ጋር ሀና አለችበት የተባለው ቦታ ነው። ታያችኋል በደንብ አሁን እዚህ ጋር ቦታውን ጨምረ ያን አንደራሱ ፖስት አድርገዋለች። እሺ ከዛ በኋላ ደግሞ ያቺኛዋ ትላንትና ስትከራከረን ለነበረችው እቺ ልጅ ወንድሟ ሰው ገሎ ነው ከሀገር ቤት ወጣ። አንቺን አየው ትባላለች። የገደባ ልጅ ናት። ግን በቅርቡ ወንድሟ ሰው ገሎ ከሀገር ለቃለች። ሽማግሌ ብሎ እየመጡ ስትሳደብ የነበረችው ናት። እቺኛዋ ደግሞ ቅድም ያመጣሃት አቡፋን አንተ ነው ያመጣሃት ሰዎች ልጅ። እቺ ልጅ ደግሞ ያለች አለችው። ይቺ ሴት ሀያት የምትባለው አንቺን አየው ነው ስሟ። የአክስቴ ልጅ ቤተሰብ ናት። ከፈለክ መረጃ ሰብስቤ ልክልሃለሁ ያለች ይሄኛው ሰውዬ ነው አንደኛ ቀን ላይ ነው። አይ እኔ ይኸውላችሁ አሁንም መኩ የሸዋም ልጅ ካላችሁ አሁንም እኔ በደንብ እንዲሰመርበት የምፈልገው ይመችና በቃ የዚህ ሁሉ ቁልፍ ይመች ነው። ይመች ማስለቀቅም ይችላል፣ ማስፈታትም ይችላል፣ ማውጣት ይችላል። ስለዚህ ሁሉም ፎከስ ማድረግ ያለበት ይመች ነው። ሁሉም ፎከስ ማድረግ ያለበት ሁሉም የሸዋ ልጆችንማ ጨረሷቸው። የማጀቴ ልጆች እኔ ጋማ የሚላከው ጨረሷቸው። ይሄ ሁሉ ይመች እዛ ሰፈር ስለሆነ እዛ አካባቢ ልጅ ስለሆነ ነው ሴቱን እየመለመለ የሚገለው የሚያስረው የሚደፍረው። በነገራችን ላይ እኔ ከሸዋ ይሄን ሁሉ ወጣት የሚሰደድ እንዳለ እኔ አላውቅም እስከዛሬ። እኔ የማውቀው ብዙ ጊዜ በቃ ይሄ ራያ በተለይ በጣም በቃ በጣም ህፃናት ልጆች ሳይቀሩና
ገርሞኛል። በዚህ ደረጃ ከዛው አካባቢ ብቻ በዚህ ደረጃ የጠፋ ሰው ይሄ የተሰደደ ብቻ አይደለም ጠፍቶ የቀረ አድራሻው የማይታወቅ እያያችሁ እንደው የምትወጡ ኑ እያላችሁ ደግሞ እዛ ያላችሁ ሳውዲ ያላችሁ ዘመዶቻችሁ በዛ መንገድ እኔ እግዚአብሔር እናንተ ጤነኞች አይደለም በሽተኞች። በነገራችን ላይ በተለይ በዚህ ሳምንት እየተሰደዱ ያሉት ትናንት ወዲያ ነው ምናምን 300 ምናምን ሰው የጫነ ጀልባ ተገልብጦ ግማሹ ወደ ቀንቶት ወጥቷል፣ ግማሹ 40 ምናምን ሰው እንደገባ ባህር ላይ አልተገኘም፣ 7-8 ሰው አስከሬን ወጥቷል። እና በሶማሊያ በኩልም እንደዛው የተገለበጠ ጀልባ አለ። ይሄ ሁሉ ታውቁት ይችላል። በተለይ በዚህ ሳምንት እየወጣችሁ ያላችሁ በራሳችሁ በቃ ልክ ዘንዶ አፍ ላይ ብሎ የሚጠብቅ ዘንዶ አፍ ላይ ሄዶ መግባት ማለት ነው። ገባችሁ አይደል? አረብ ሀገራት ላይ እየዘነበ ያለው ዝናብ ሰሞኑ ይሄ ልጅ የሸዋ ልጅ ነው። ይሄ ልጅ የምታውቁት 5 ዓመት እያለ ነው ያ እንትን ባለልኝ በትልቁ አድርገው እኔ ጋር በጣም ብዙ ሰው ነው ያለው። በስመ አብ ወወልድ ወመንፈስ ቅዱስ። እኔ ሸዋ ላይ እናቴ ትሙት በቃ የዘር ማጽዳት ነው ያደረገው። የዘር ማጽዳት በቃ ዘር ነው እየጠፋ ያለው። እንደው እሱ እዛ ሀገር ላይ እንደዚህ ዘር እያጠፋ ንብረቱ ምኑ እዛ በሰላም ካለ እንደው እናንተ የላችሁም በህይወት እዛ ዓለም እዛ አካባቢ ነዋሪዎች በህጋዊ ምክንያት በሆነም ነገር ይሄ ሰውዬ ታይቷል። ይህ ሁሉ ሰው ጠቅላላ ያጣየ ልጅ የሸዋሮቢት ልጅ ምንድነው አንጾች ያሉት ሚጣ እንትን ማን ነው ሰይድ አለ የደላላው ጓደኛ የዛለት ሲያጭበረብረን የነበረው ሽምግልና ነው። ሳያ ይሰማል አይሰማሽም? አቤት ይሰማል። ቅድም ታይቷል። ሚጣ ወይ ዳራልታ የሚል ሌላ ነው። አሁን አዲስ ተናሳይ በዚህ ሲል አዲስ እንደው ማነው ስለመሰለኝ ብዙ መኮንን ትባላለች። ታዛቢ ይሰማል። ምን ነው ታዛቢው ማለት? ይሄ በትላንትና መጥቶ እኔ የልጅቱ አባት ዘመድ ነኝ ሽምግልና ተቀምጠናል ያለው የታዛቢው ደግሞ ሴት ልጅ ሳውዲ ላይ ኖርማሊ ሴት ልጅ እየደፈረ ሴቶችን አሰልፎ ቪዲዮ ደርሶኛል። የተጠቁ ሴቶች መተዋል። ዋትስአፕ ቼክ አድርግ እኮ ወዘኛውን አረብሽ ምን ላክልኝ ቡራን ስትነዛ ነበር። አቦ አይቻለሁ ለታ ምን ነው የይመች አጎት ላይ አይደለም እንዴ? የይመች አጎት ላይ አይደለም? የይመች አጎት ላይ አይደለም ያልሽው ቪዲዮ እንድልክላችሁ ያክስት ዘመዴን ይኸውልህ፣ ዘመዴን አትግዳ፣ የሚመጣውን ችግር አብረህ ተጋፈጥ خلاص። እና ምን መተህ ታለቃቅስብኛለህ? ትላንትና እጭ ብለህ ትተነውተህ የለ እንዴ? ሽምግልና ና ተቀመጥ፣ እውነትን አውጣ ብለንህ አስገብተን ምን ብለህ ነው የወረድከው አንተና ጓደኛ? በነገራችን ታዛቢው ከሆነ አሁንም አንተ ቤት ውስጥ እጃዛ ቤት ውስጥ ያፈንካቸውን ሴቶች ልቀቃቸው በለው። አይደለም ምንደይ የሚባለው ነው። ምንደይ ኦኬ፣ ታዛቢው መስሎኝ ነው። እንትና ቤት እንደራደር ሽምግልና ብለው እመሲ ቤት ሊገቡ ሲሉ ወደ እኔ ቤት ያመጣችኋቸው ናቸው እነዚህ። አሁን የምንም የለሁበት ይላል እኮ ልንደራደር ብለህ አልነበር እንደ መሲ ቤት ልግባ ያልክ? ይኸውልህ ሰያ እኔ ላውራ አስገባ። አሁን ካውራው እሺ፣ አውራ አንተ ያለህን ተናገር እኮ ተናገር። እየሰሙ ነው። እሺ አውሩ። ሚውት አድርጊ አንዴ፣ ሚውት አድርጊ። ትሰማኛል? እየሰማኝ ነው። ይኸውልህ አንተን ከጀዋር ጋር የገባ ነው ማለት ነው። እባክህ እኔን እየሰማኝ አሁን እሱን አንፈልግም። ይመች አልገባም ስላላችሁ ያንን ጊዜ ማለት ነው
እባክህ እምልህን ስማኝ ትነግረዋለህ። አዳምጠው መኩ አዳምጠውና ትሰማዋለህ። ችግር የለውም ቀጥል። እኔ ያን ቀን የገባ ነው ከጆሃር ጋር ነው የምልህ። ይመችህ አልገባም ስላላችሁ ይመች ለምን አይቀርብም እያላችሁ አልገባም ስላላችሁ እኛ ደግሞ ይመችን ሚዲያ ላይ ግዴታ መመለስ አለብህ ብለን እንዲያነሳልህ አስደርገን ያለውን ነገር ህዝብ እንዲያውቅ ነው። ይሄና ጆሃር ያን ቀን ገብተን ያገናኘ ነው። ጥሩ። አሁን አንድ ጥያቄ ልጠይቅህ። አንድ ጥያቄ ልጠይቅህ። እኔ ልጠይቅህ ጥያቄ ትጨርሳለህ እኮ አብረህ አያይዘህ እንድመልሰው ነው። ማን ነው እናንተ ሌቦች ፎሎ እና ላይክ ፍለጋ ነው ብሎ ይመች ላይ ቀምቶ ስልክ የዘጋብን ሰው ትነግረናለህ? ማን ነው ስሙ? ማን ነው ስሙ? ማን ነው ስሙ? በቃ ይኸውልህ ሰያ አጋልጠህ ስጥ። አንተ ተለለበት አጋልጥና ስጥ። እሺ ሰያ ይኸውልህ አንዴ አዳምጥ በለው ፕሊስ። አዳምጥ እያለ እሺ አዳም እየሰማኸኝ ነው? እየሰማኸኝ ነው? ኦኬ አንተ ንጹህ መሆንህን የምናውቀው ፖሊሶች ይደውሉልሃል። ስልክህን አንሳ፣ ያሉበትን ቦታ አሳይ ይሻላል። አለበለዚያ አንተም አብረህ ነህ። አንተም አብረህ ነህ። ስለ ራስህ ነው። አንተም አብረህ አለበት። ሰያ ላክልኝ ቁጥሩ። ሰያ ቁጥሩ ላክልኝ አሁን ነው እልክላ። አሁን መሲ ምን ነው ምን አሳይተሽ ነው ዋርኒንግ ያለሽ? ፎቶ ሶሪ። እሺ ታብታብ አድርጉ። ኦኬ ሰያ ፕሊዝ የዚህ ሰው የቁጥር አሁን ላክልኝ። እልክልሃለሁ። አዎ በገዛ እጁ እየመጣ ራሱ እየሰማ ነው። እዚህ ጋር ራሱ ወጥመድ እየገባ ነው። ወደ ደውሉ ለመማፀን የብስ ነው የምትገቡት። ሰያ ትናገራለህ። ይኸውልህ ታርገው የበሉ አገርም ሀብት ያካበቱ ሰዎችን አሁን ላመጣላችሁ። እኔ እስካሁን ፎቶ አልለጠፉም። የነዚህ ግን ላመጣላችሁ እና ወደታች ቆይ በትልቁ ላር የት ነው የምትገባው? ለጥፈው እንግዲህ እና አባቱን እሱ ሰው ሲያሰቃይ ያልፈራውን ማን አባቱ ይሰማዋል? ለጥፈው ይሄ ነው ስደውል ከእንትና ላይ ቀምቶ የዘጋብኝ። የቂጣ ሞዴል አታዩም እንዴ? ይሄ ማን ነበር ስሙ? ያላችሁ ጃሃዶ ነው አይደለም? ይሄ ጃሃዶ ስሙ አይደለም ስሙ። ቆይ የመኒው ታዛቢው ይሄ ታዛቢው አንደኛው ቀንደኛው ይሄ ነው ታዛቢው የሚባለው። እንቅጭ አድርጎ በሰርቶ በል እያመጣ 5 ዓመት 4 ዓመት ጉልበታቸውን መቅኔታቸውን ጥጥት አድርጎ በልቶ ከዛ በኋላ በሽተኛ ሆነው የሚያብዱት ግማሹ እነዚህ ናቸው። የሰርቶ ክፍያ እያመጧቸው። የት ሀገር ሰው ነው? የት ሀገር ሰው ነው እሱ? ሸዋረቢ ታዛቢ ትላንትና ፎሎ ለቀማና እንትን ፍለጋ ነው ብሎ ከይመች ላይ ቀምቶ የዘጋብኝ። ሁለተኛ የሃኒ አባት ወንድም ነኝ ወይንም አጎት ነኝ ብሎ የመጣው ታዛቢው አዳሙ ደላላ ስሙን ጽፎ ታዛቢው አዳሙ ይሄ ነው። ሰደል ያለው ፎቅ ቤት አለው ሰው አረቤት ያለው ይወረሳል። በደሃደም ነው የተሰራው። አንድም በደሃደም ነው የተሰራው። ተመልከቱ። አይ ብሎ የሚያለቅስ በዚህ ሰውዬ አይ ብሎ የሚያለቅስ። ሁለተኛው ደግሞ በጣም ኃይለኛው ደግሞ አንደኛው የቱ መሰላችሁ? ላመጣላችሁ ጠብቁ። ይሄ ደግሞ ማነው? ስሙን ጻፉልኝ። ማነው ስሙ? ኮሜንት ላይ ስሙን ጻፉልኝ። ስሙን ታደለ ያሩ ታደለ አያችሁ፣ ስማቸው ይታወቅ። ይሄ ደግሞ እንደዚሁ እንክት አድርጎ የበሉ በነገራችን ላይ ይመች ከነዚህ በታች ሆኗል። አሁን
እነዚህ በልጠውታል በሁሉም ነገር። ይመች ግን አንዳንድ ጊዜ የሆነ ጨዋ ያጫውታል መስል ንግግሩ። ይሄ አዳሙ የራሳ ልጅ ነው እንክት አድርጎ ይሄ ሁሉ ቅድም የመጣው ሴት በየቦታው ወድቆ የቀረ ከባህር መጥተው ጅዳ ባህር ላይ ጅዳ እስትራሃ ቤት አሳርፈው ደፍረው ደብድበው ስራ እንኳን አልሰራም ያለችን ሁሉ ይገርፋሉ አሉ። ሰርተሽ ክፍያ ነው የመጣሽው ቤት አባሽ እያሉ እረፍት እንዳታደርግ። እነዚህ ናቸው እንግዲህ ሁሉም ይወቃቸው። ሁሉም ሰው ታደለ። እነዚህ ናቸው። አይጥ ጎርጓሪ ምን ነው አሳ ጎርጓሪ ዘንዶ ያወጣል ትለበር አያት። በነገራችን ላይ የሃኒ አባት ያሉኝ ነገር ነበር። እኔ ሁሉን ነገር ለምንድን ነው አሉኝ? ለቅዱስ ሚካኤል ሰጥቻለሁ ነው አሉት። እያንዳንዱ በልጄ የልጄን ጉዳይ የደበቀ ሁሉ ይዋረዳል፣ ተዋርዶ ማየዋለሁ ብለውኛል። ወላሂ ለአዚም አሁለት እውነታቸውን ልክ እኔ ሰው ጋር አልጣላም ብለዋል፣ ሰው አልገልም ብለዋል። እኔ ለሰጠው ሰጥቻቸዋለሁ። ዝም ብለህ ታያለህ። በልጄ ሞት የተሳለቀ የልጄን ዜና የደበቀ ዝም ብለህ ታያለህ ልጄ ብለውኛል። እውነትም የእሳቸው ነው። ተመልከት እያመጣ የሚያዋርዳቸው ገና በደም ይነከራሉ ብለዋል። ገና እነዚህ ሰው ታደለ የሚባል ሌባ የስንቱን እህቶቻችንን እስትራሃ ውስጥ እያስገቡ ደፍረዋል። ሚጣልክልሻለሁ የሚል ሰው አለ። ገብተሽዩ አሞራውን አስገባው። አቡፋል ነው የታባቱ ካልደፈረሰ አይጠራም። እያላኩ ማንን ላሳ ማንን? እሺ አሞራው የት አለ? አሞራው እያሉ ነው። ቤት አማራ ነው የላከልሽ። አሞራው አንድ ቁጥር ጻፍ። አሞራው ምን የሚለው ነው ስሙ? አሞራ ሰም ቤት አማራ። ኦኬ አየው። ግን እሱ እዛው ስራ የሚሰራ እዛው ድንበር ላይ ያለ ልጅ ነው። ሆን ብሎ ለቆሎ ነው። ሆን ብሎ ማለት ነው። ታቸው እንደዚህ ፈጣሪ አንተ እንዴት እንደሚገርፋችሁ በቅዱስ ሚካኤል ይዘዋል። ልዩ ወቁት ነው አገኘ ነው ብለው ያንን መረጃ የሚወጣው ልጅ አየሁ። እንዴት ነው የሚደረገው? በትልቁ አድርጋት ወይኔ ፈጣሪ ያንን መረጃ የመሪዎች ናቸው። ይዘዋል። ልዩ ወቁት ነው አገኘ ነው ብለው ያንን መረጃ የሚወጣው ልጅ ወይኔ መለሆነ ለወንድ ማለት መለሆነ ወይኔ ጉድ ወይኔ ፈጣሪ መረጃ የሚያወጣው ልጅ አገኘን ብለው ይዘዋል። ልዩ ይሄ ዝም ብሎ ነው። የመኖቹን ጠብ የሚገላገሉት አካውንት ነው የምናዘገው ተጻጽፈን ደንቆሮ ወይኔ ይላል ደግሞ ሴት የሚገርም አንድ ቀን ጠዋት ሱቢ ወቅት ሊቭ ገብቶ ምን አለ እንትን ሊቭ ገብቶ እኔ አልወጣም ማለት ብቻ ፎሎ አድርጉኝ እኔ ያለውን እየተከታተልኩ እለቅላችኋለሁ ምናምን ብሎ 10 ደቂቃ ሳይቆይ ወጣ። የተወለዱት እንደዚህ የሚቀልዱት በእንዲህ አይነት ነገር እንዴ ምን ጉድ ናቸው? ፎሎ ምን ላታየውን ባታየውን ልጅቷን ለቀቁልን። እኔ